ሰላም ሰላም ውድና እየተከበራችሁ የዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም። ከእናንተ ጋርስ እንዴት ነው አላችሁ? በስደት ዓለም ላይ የምትኖሩ ውድ ቤተሰቦቼ እንዴት ናችሁ? እህቶቼ፣ ጓደኞቼ፣ ወንድሞቼ ሁላችሁንም እንዴት ይዟችኋል? ስደት ሀገር ላይ ለምትኖሩ ሁላችሁም እንዴት ናችሁ? እንዴት ይዟችኋል? ስደት ሰው ቤት ብዙ ጊዜ የምንሰራ ልጆች እንዴት እያሳለፋችሁት ነው? እንዴት እያለፈ ነው? ውጣ ውረዱ፣ ስራው፣ ድካሙ፣ መናገር እየቻልን አለመናገር፣ በቃ እንደገና ስንወጣ ከስራ ስንወጣ ወረቀት አለኝ የለኝም፣ አለቀ አላለቀ፣ እንደዚህ እያዛለሁ። በቃ ፍራቸው። እኔ እንጃ ብቻ እስከ መቼ ነው ሰው ሀገር እስከ መቼ ነው ግን? የምራም በአሁኑ ሰዓት ማለት ነው። እኔ በቃ ምንም ኑሮኝ ምንም አይኖረኝ ግን በቃ ቤተሰብ ያኔ አገራችሁ ገብታችሁ ከቤተሰቦቻችሁ ጋር በቃ የድሮ ጨዋታችሁ እኔ እንጃ ሳቁ፣ ያ ነገር ይናፍቃል። እኔ በእውነት አላውቅም። እና እንደዚህ ስራ ቦታ ያሰሬ ልጆቹ ከውጭ ቆይተው ሲመጡ ወይም ደግሞ ሌላ ሀገር ተሳፍረው ሲመጡ እናታቸውንና አባታቸውን እንዴት ሰላም ሲሉ ምናምን እኔም ባይ ይመጣል። እኔ ግን መቼ ነው እንደዚህ የሚሆነው? እኔ መቼ ነው ግን እንደዚህ ቤተሰቦቼ ጋር ማወራው ደስተኛው እንደዚህ ምስቀው የምጫወተው ብዬ እመኛለሁ። ማርያምን እኔ እንጃ፣ እኔ ብቻ ነኝ ግን ሆድ ቢብሰኝ የምሬ እኮ ነው። በቃ የሆነ ትላለሁ እና እግዚአብሔር አምላክ ሀገራችንን ሰላም አድርጎልን በሰላም ወደ ሀገራችን የምንመለስበት ነገር ይፈጠራል። መቼ እኔ አላቅም። ብቻ ግን ሁላችሁንም በርቱልኝ፣ አይዟችሁ የኔ ጠንካሮች። እግዚአብሔር ብሎት ወደ ሀገራችሁ በሰላም እስክትገቡ ድረስ ማለት ነው ራሳችሁን አበርቱ። እሺ፣ የዛሬዋ ዋጋ የምንከፍላት ነገ ለእኛ ጥሩ መንገድ ናት፣ ለነገ ከፍታችን ነው። የዛሬው ዝቅ ብሎ መስራት ወይም አንገት መድፋት፣ መናገር ፈልገን አለመናገር እየሰማን የውሸት ሳቅ እየሳቅንላቸው ውስጣችን ረር እያለ ግን በቃ እንደዚህ እኮ አይደለም ብለን ልንናገር ብለን እነሱ ናቸው እንዴት ብለን እናገራለን? እውነትን ደብቀናት በውስጣችን ይዘናት እንኖራለን። እየተከፋን እንዳልተከፋን ሆነን እናሳልፋለን። እና ነገ ደግሞ የኛ ቀን ይመጣል። እኛ ከፍ የምንልበት፣ እኛ ሰርተን የምንለወጥበት ይመጣል እና አይዟችሁ፣ እሺ፣ በርቱልኝ። በእንደዚህ ሁኔታ የምታሳልፉ ትኖራላችሁ ብዬ አስባለሁ። መቼስ እንግዲህ ሰው ሀገር ላይ ያለ ሰው ቤት የሚሰራ እንደዚህ አይነት ነገር አያሳልፍም ማለት ነው። ትንሽ ይከብዳል እና ነገ ሌላ ቀን ነው ውዶቼ። ነገ የኛ ቀን እስኪመጣልን ድረስ እንበርታ እላለሁ። በዚች አጋጣሚ ትንሽዬ ግጥም እማ ናፍቀሽኛል አያልፍም ያልኳቸው ስንት ቀናት ሲያልፉ ናፍቆት ሲደራረብ ቀናቶች ሲገፉ ራቅሽኝ እናቴ ናፈቅሽኝ በብርቱ የህይወቴ ፋና ሆነሽ መሰረቱ እንዴት ልሆን ታዲያ ናፈቅሽኝ በብርቱ ደከመኝ ሰለቸኝ ናፈቅሽኝ እማዬ ሰዓታት ያላንቺ እኖር የማይመስለኝ ወራቶች አልፈው አመታት ሞላኝ እማ ይቺ ብርቱ ልጅሽ ናፍቆት ሲያሰቃያት ማን የልቧን አይቶ አለሁሽ ይበላት። ጊዜው ታውቂው የለ ወረት የበዛበት
ልጅሽ እንዴት ሆድ አይባሳት፣ እጆችሽን ለምዳ የሰው ፊት ገረፋት። እማ ብትናፍቅኝም እችለዋለሁ፣ እግዚአብሔር ባለቀን አገኝሻለሁ፣ እማ እወድሻለሁ ይላል። ለእናቶቻችሁ ለቤተሰቦቻችን ለምናፍቃቸው ለውድ ቤተሰቦቻችን ለእነሱ ነው። ለእናቴ ናፍቃኝ ነበር። በጣም በጣም ናፍቃኝ። የምር ግን በቃ የሆነ የምሬ ነው። ቃላት የለኝም እንደዚህ ብዬ የምጽፈው ማለት ነው። ምን ብዬ እንደምጽፍ ራሱ አላውቅም። እና እናቴ እወድሻለሁ። በጣም ናፍቃኝ ነው እንደዚህ በቃ እኔ እንጃ። እና ውዶቼ አሁን ሆድ እየባሰኝ ስለሆነ ይሄን ልተወውና እስኪ እንደዚህ ላስጎብኛችሁ ጎብኙልኝ። ሱፐር ማርኬት ሂደናል አንዳንድ ነገር ለመግዛት። እስኪ ጎብኙ። ያው አንዳንዴ ከቤተሰቦቻቸው ጋር ሲወጡ ከቤተሰቦቻቸው ጋር ቁጭ ብለው ሲስቁ በቃ እንደዚህ ስንት ስትይ እኔ በቃ እንዴት ነው ሁላችንም ጋር ይኖራል ብዬ አስባለሁ። ይሄ ነገር የሆነ እንትን የምትይው የምንደነግጠው ነገር አለ። እኔ የሆነ ቤተሰቦች ጋር ብሆን እኔ እንደዚህ ቢሆን ብለን የምናስበው ነገር አለና ለዛም ነው እንደዚህ ልል የቻልኩት። ትረዱኛላችሁ፣ ብቻ ትረዱኛላችሁ ብዬ ተስፋ አደርጋለሁ። እንዴት አያችሁት? እየጎበኘን ነው፣ ጎብኙ እና ውድ ቤተሰቦቼ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አመሰግናለሁ። ማስተካከል ያለብኝ ነገር ካለ በኮሜንታችሁ አሳውቁኝ። በርቱልኝ። እወዳችኋለሁ። ቴንኪዩ ስለ ሁሉም ነገር አመሰግናለሁ። ባይ ባይ። በሌላ ቪዲዮ እንገናኛለን። ማስተካከል ያለብኝ ነገር እንዳስተካከል ምክራችሁ አይለየኝ። ባይ